ይሄ ምርኮኛና ዳንሰኛ የሚለው ፖለቲካ ስላልሆነ ቢቀጥሉበት ጥሩ ነው። ትላንት የነበርክበትን አንተነትህን ክደህ የምትናገር ከሆነ ምን እያልክ እንዳለ ጠፍተዋል ማለት ነው። ለ5 ለ7 ለ8 ዓመት ተማርከህና ማርከው እንደ ሶማል ሽርጥ አስለብሰው የመድረክ ተዋዛዋዥ ያደረጉህን የትላንት ጀነራሎች አሁን በህይወት ያሉትን አልተማረኩም የማረከኝ ወንድ መጥቶ ይናገር ካልክ ጀነራል ባጫን ባጫ የተባለበት ወተት ይበጠብጥልን ነበርና አንበጫበጭ ከዋለ እዛ ባጫ ሆነ። አባዱላ ገመዳ 5 ዓመት በምርኮኝነት የነበርኩበትን ዘመን በምን እንዳለፍኩት አላስታውስም። ምክንያቱም ኤርትራ ውስጥ የነበርንበት ሁኔታ በጣም ከባድ ነው። እግዚአብሔር በችሮታው ነው ያወጣን። ባጫ ደግሞ ወተት ስለበጠበጠልን ነው ባጫ የተባለ ብሎ እየመሰከረ የማረከኝ ወንድ ይምጣ ማለት ምን ማለት ነው?